መምህር አካለ ወልድ የቀለም ቀንድ አፈር መልሱ እንጂ ድንጋይ ለምናችሁ የቀለም ቀንድ ነው ትሰብሩታላችሁ። መምህር አካለ ወልድ ቄሱ የት ደረሱ? ጎንደር ወረዱ ወይ ስልጣን ሊመልሱ? እስቲ ሰፌድ ስጡኝ አፈሩን ላንፍሰው፣ ያንን ሁሉ ቀለም ወዴት አፈሰሰው? በንግሥት ዘውዲቱ ዘመነ መንግሥት በወቅቱ አልጋ ወራሽ የነበሩት ልዑል ራስ ተፈሪ መኮንን በተገኙበት በቅድስት ሥላሴ ቤተ ክርስቲያን የሐዘን ውሎ የተደረገው። ውሎውን ያስዋሉት አለቃ እስጢፋኖስ የተባሉ ወንድማቸው ሲሆኑ በወቅቱ የአዲስ አበባ አድባራት አለቆች፣ ካህናት ሁሉ በእኒህ ታላቅ የቤተ ክርስቲያን ሊቅና መምህር የሐዘን ውሎ ላይ ተገኝተዋል። ሊቀ ሊቃውንት አካለ ወልድ ታላቁ መምህር የቀለም ቀንድ ይባሉ ነበር። ከላይ የዚህ ጽሑፍ መንደርደሪያ ሆኖ የተጠቀሰው ግጥም በውሉ ላይ በልቅሶ ታጅቦ ከቀረቡት እጅግ ብዙ ግጥሞች ተቀንጥሮ ከወንድማቸው የልጅ ልጅ ከወይዘሮ ትርሲት ትውስታ የተገኘ ነው። መምህር አካለ ወልድ የቀለም ቀንድ ከእሳቸው ዘንድ የተማሩ ታላላቅ የቤተ ክርስቲያን ሊቃውንትና በቅርበት የሚያውቋቸው ሁሉ በእውቀታቸው ሙሉ በኩልህ ነበሩ ይላሉ። በዚህም የተደነቁና የተከበሩ እስከ ዛሬም በቤተ ክርስቲያን ሆነ በትውልድ ዘንድ ሲታወሱ የሚኖሩ ታላቅ መምህር ናቸው። በእውቀታቸው ስፋት፣ በምስጢራቸውም ርቀት፣ በጥበባቸውም ምልአት፣ በአስተሳሰባቸውም ምጥቀት፣ በበሰል አስተያየታቸውና ምክራቸው ያደነቋቸው አፄ ቴዎድሮስ ይማረዋል እንደ አካልዬ ይዋጓል እንደ ገብርዬ ብለውላቸዋል። ይህ አባባላቸው የዘመናት ድንበር ተሻግሮ ካለንበት ዘመን ደርሷል። ታላቁን የቤተ ክርስቲያን ሊቅ መምህር አካለ ወልድን አፄ ዮሐንስም ሆነ አፄ ሚኒሊክ በእውቀታቸው በምክራቸውና በሚያቀብሏቸው አስተያየት ሁሉ ያደንቋቸውና ያከብሯቸው ነበር። እኚህ ታላቅ የቤተ ክርስቲያን ሊቅ የታላቅ ሊቃውንት መፍለቂያ የሆነው ዛሬም የማንነታቸው ቋሚ መጠሪያ መታሰቢያ የሆነ የአብነት ትምህርት ቤት በቦሩ ሜዳ ያቋቋሙ ታላቅ አባት ናቸው። ሊቁ አካለ ወልድ አባታቸው መምህር ሰርጸ ወልድ፣ እናታቸው እመት ወለተ ኪሮስ ወይም መተኮ በኋላም እሙሃይ ይባላሉ። የተወለዱት ሰሜን ሸዋ መንዝ ውስጥ ውቢት አምባ አቦ በሚባል ቀበሌ በ1824 ዓ.ም ነው። እስከ 12 ዓመታቸው ድረስ በወላጆቻቸው ቤት ሆነው እየተማሩ አድገው ንባብና ዳዊትን አጠናቀቁ። ከዚያም ትምህርታቸውን ለመቀጠል ከወላጆቻቸው ተለይተው አንድ መነኩሴ ተከትለው ወደ ዋድላና ደላንታ ሄዱ። መነኩሴው ዋድላ ላይ ደጊት ማርያም በምትባል ቤተክርስቲያን አባ ጫልቲ ከሚባሉ የቅኔ መምህር ዘንድ እንዲማሩ አስቀመጧቸው። እዚያ ቅኔ ከነ አገባቡ ተማሩ። የቅኔ ትምህርታቸውን አገባቡን ለማስፋፋት የታወቁ የቅኔ መምህራን አሉበት በየተባሉበት ቦታ ሁሉ መቂት፣ በላስታ ኋላም ደግሞ በጎንደር ሲሄዱ የአባ ጫልቲ ተማሪዎች ጥቂት ብቻ ሲቀሩ ጎንደር ገብተው በቅዱስ ዮሐንስ ወልደ ነጎድጓድ ደብር ቅኔ እያጠኑ እያስፋፉ ተቀመጡ። ውለው አድረው በቅኔ ብቻ ተወስነው ለመቅረት አልፈለጉም። ጎንደር የቅኔ ጉባኤ ዘርግተው እያስተማሩ ከቅዱስ ዮሐንስ ወደ በዓታ ለማርያም ደብር እየተመላለሱ በዓታ ቤተ ክርስቲያን ከሚገኙት የብሉይ መጻሕፍት ሊቃውንት ዘንድ የደቂቀ ነቢያትን ትርጓሜ ማጥናት ቀጠሉ። መምህር አካለ ወልድ የቀለም ቀንድ ትምህርት አይጠግቡም ነበረ። ታላላቅ ሊቃውንት የታወቁ መምህራን አሉበት በተባሉበት ቦታ ሁሉ ይሄዳሉ። ጉባኤው እንደተዘረጋ ጎንደር አጣጣሚ ሚካኤልና እልፍኝ ጊዮርጊስ እየተመላለሱ የመጻሕፍት አዲሳት ትርጓሜ መማር ጀመሩ። መንገዱ ራቅ ያለ ነበርና መመላለሱ ሊደክማቸው ሐመረ ኖህ ሰለስቱ ምዕት ደብር መጥተው ተቀመጡ። ቅኔ ለማስተማርና
የመጻሕፍት ቤት ቅጸላ የማይመች ሆኖ ሲያገኙት ቅኔ ማስተማሩን ትተው የጉባኤ ትምህርታቸውን በአንድ ልብ መቀጸል ጀመሩ። በዚያ ሁኔታ ጎንደር በወቅቱ ከነበሩት ታላላቅ የቤተክርስቲያን ሊቃውንትና መምህራን ዘንድ አራቱን ጉባኤያት ማለትም መጻሕፍተ ብሉያት፣ መጻሕፍተ ሐዲሳት፣ መጻሕፍተ መነኮሳትና መጻሕፍተ ሊቃውንትን ትርጓሜ ጠነቀቁ። በዚያን ጊዜ አጼ ምኒልክ ከሸዋ ተሰደው ጎንደር ከአጼ ቴዎድሮስ ቤተ መንግሥት ተቀምጠው በነበሩበት ወቅት መምህር አካለ ወልድ እየሄዱ ይጠይቋቸው ነበር። የጎንደር ሊቃውንት ደብረ ታቦር እየሄዱ አጼ ቴዎድሮስን በሚያገኙበት ጊዜ መምህር አካለ ወልድ አብረው እየሄዱ በመጠየቅ ተዋወቋቸው። አጼ ቴዎድሮስም ለምደዋቸው ብዙ ጊዜ ስለ መጻሕፍት ምስጢር ጠይቋቸው ነበር። ሊቁ አካለ ወልድም ትምህርት የተከተተላቸው አንቀጹና ክፍሉ በአእምሯቸው ታትሞ የማይጠፋቸው ነበሩ። ንጉሡ የጠየቋቸውን ወዲያውኑ ገልጠው በሚገባ እያብራሩ ያስረዷቸው ነበር። አጼ ቴዎድሮስም በትምህርታቸው ይደነቁ ይደሰቱ ነበረ። ለዚያ ነው አጼ ቴዎድሮስ ዘወትር ከሚያደንቋቸውና ከሚመኩባቸው ጀግና የጦር አዛዥ ከፊት አውራሪ ገብርዬ ጋር እያነጻጸሩ ይማረዋል እንደ አካልዬ ይዋጓል እንደ ገብርዬ ብለው የተናገሩት። አጼ ቴዎድሮስ ወደ መቅደላ ሲሄዱ መምህር አካለ ወልድ በጊዜው የነበሩትን ጳጳስ አቡነ ሰላማን ተከትለው ወደ መቅደላ ሄዱ። አጼ ቴዎድሮስ በወቅቱ አገርን አንድ ለማድረግ ሲደክሙ ሲወጡ ሲወርዱ የግል ክብርና ዝና የበለጠባቸው ደግሞ እሳቸው የካቡትን ሲንዱ የጭካኔ ሰይፋቸውን ይመዙ ነበር። በዚያን ጊዜ አካለ ወልድ ለንጉሡ የምክር ሐሳብ ከማቅረብ ወደ ኋላ ብለው አያውቁ። በኋላም በመቅደላ አጼ ቴዎድሮስ እየተበሳጩ ሲሄዱ ከገሞራ ኃይል የበለጠ ኃይል ያለህ እግዚአብሔር ለቴዎድሮስ በጎ ልብ ለሕዝቡም ሰላምን ሰጥተህ ይህችን አገር ጠብቅ የሚለው መወድስ ተቀኝተው በሌሊት የመቅደላ አምባን ለቀው ወደ ጎጃም ሄደዋል። በጎጃም ዲማ ጊዮርጊስ ደብር ቆይተው አጼ ምኒልክ ሸዋ ገብተው መደላደላቸውን ሲሰሙ ወደ ሸዋ ሂደው ተገናኙ። አጼ ምኒልክም አንኮበር ቁንዲ ጊዮርጊስ ደብርን በአለቅነት ሰጧቸውና ጉባኤያቸውን ጀመሩ። ቀጥሎም በትውልድ ቦታቸው የምትገኝ ፍርኩታ ኪዳነ ምሕረት ገዳም ተሾሙ። በዚያ ቅኔና አራቱን ጉባኤያት መጻሕፍተ ሐዲሳትን፣ መጻሕፍተ ብሉያትን፣ መጻሕፍተ መነኮሳትና መጻሕፍተ ሊቃውንትን ማስተማር ጀመሩ። ከዚያ በኋላ አጼ ዮሐንስንና አጼ ምኒልክን ለማስታረቅ ምኒልክን ተከትለው ወደ ቦሩ ሜዳ ከሄዱት ታላላቅ የቤተ ክርስቲያን ሊቃውንትና መምህራን መካከል አንዱ አካለ ወልድ ነበሩ። ሁለቱ ነገሥታት ከተስማሙ በኋላ የወሎን ባላባቶች ክርስትና አንስተን መምህራንን ሹመን እንሂድ ብለው ሐሳብ አደረጉ። አጼ ዮሐንስ መሐመድ አባሻንቆን በኋላም ንጉሥ ሚካኤልን ክርስትና አንስተው አጠገባቸውን የሚያስተምሯቸውን መምህር ግርማ የተባሉ ታላቅ የቤተ ክርስቲያን ሊቅ ሀገረ ስብከታቸው ወረ ሂመኑ አባይ ቤት አሊ ቤት አድርገው መደቡ። አጼ ምኒልክም ይማም አባ ዋጠው የሚባሉትን ባላባት በኋላም ራስ ኃይለ ማርያም ክርስትና አንስተው ለእሳቸው መምህር ሊቁ አካለ ወልድን መድበው ሀገረ ስብከታቸውን ተሁለደሬ፣ ቃሉ፣ አጋርፋ፣ አልብኮ ለጋምቦ ቦረና እንዲሆን አደረጉ። የኢማም አባ ዋጠው በኋላም ራስ ኃይለ ማርያም ከተማቸው ደሴ ነበርና መምህር አካለ ወልድ ደሴ ዛሬ ስልክ አምባ እየተባለ በሚጠራው ቦታ ታቦተ ማርያምን ቤተ ክርስቲያን አሰርተው ጉባኤ ተክለው ማስተማር ጀመሩ። ከደቀ መዛሙርታቸው ሁለቱን እያደረጉ በሀገረ ስብከታቸው ባሉ የተለያዩ ወረዳዎች ሕዝቡን ወንጌል እንዲያስተምሩ አሰማሯቸው። ጥንትም የኦርቶዶክስ ተዋሕዶ ቤተ ክርስቲያን ሃይማኖት በአካባቢው መሠረቱን ጥሎ ነበር። በዚህ ትምህርት የእስልምና ተከታዮች የነበሩት በየዕለቱ ወደ ቤተ ክርስቲያን እየመጡ ይጠመቁ ጀመር። በወቅቱ የነበሩት ብዙ ሼሆች የክርስትና ሃይማኖት እንዳይስፋፋና
እምነታችን እንዳይጠፋ ይህንን ቄስ መግደል አለብን እያሉ ተማከሩ። ከዚያም መምህር አካለ ወልድ አንድ ቀን ወደ ሐይቅ ሲወርዱ ቁልቢ ከምትባል ቦታ እንደደረሱ ከተቀመጡበት በቅሎ ጎትት አውርደው በዱላ ደበደቧቸው። አንደኛው መምህር አካለ ወልድን ለመግደል ጎራዴውን ሲሰነዝር መሪጌታ ተክለ ዮሐንስ የተባሉ ደቀ መዝሙራቸው እጃቸውን አድቋቸው እጀ ሰባራ ሆነው ቀርተዋል። መምህር አካለ ወልድ እንዲህ ባለ በሌሎች በርካታ ፈተናዎች ውስጥ በእግዚአብሔር ጥበቃና ቸርነት አልፈዋል። ንጉሥ ምኒልክና ንጉሥ ተክለ ሃይማኖት የእምባቦ ጦርነት ባደረጉ ጊዜ ዮሐንስ እጅግ አዘኑ። ምኒልክ ተክለ ሃይማኖትን ድል አድርገው ማርከው ሲመለሱ በቶሎ ይፈቱ፣ በዋስ ተከባችሁ በወሮ ሜዳ እንድትመጡ ብለው ላኩባቸው። ሁለቱም ንጉሶች አፄ ዮሐንስ ወዳለበት ወሮ ሜዳ ሄደው ከረሙ። የአፄ ዮሐንስ ቤተ መንግሥት በወሮ ሜዳ በስተ ምስራቅ በምትገኝ ቀንዲ ከምትባል ተራራ ላይ ተሰርቶ ነበረ። አፄ ምኒልክም ሶስ ገድል ከሚባል ተራራ ላይ ሰፍረው ነበረ። እናም መስከረም 10 ቀን በ1876 ዓ.ም ከሌሊቱ 5 ሰዓት በአፄ ዮሐንስ ቤት ላይ ብርሃን ሰፍሮበት ታየ። በዙሪያ የሚገኙትም ሕዝብ የንጉሥ ቤት ተቃጠለ እያሉ ከያሉበት በመውጣት በዙሪያው ተሰባሰቡ። ከነገሥታቱ ጋር አብረው እጨጌ ቴዎፍሎስም ነበሩ። ነገር ግን የተቃጠለው የንጉሡ ቤት ሳይሆን በቤቱ ላይ ዙሪያውን የሚያበራ የተለየ ብርሃን ሆኖ አገኙት። በዚህ ነገር አፄ ዮሐንስ ተደነቁ። ከእንግዲህ ወዲህ ይህ ቤት ለእኔ አይገባም፣ የአንድነትና የሦስትነት መናገሪያ የሥላሴ ምስጋና የሚደርስበት ሥጋውና ደሙ የሚፈተትበት ይሁን አሉ። ወዲያውኑ ብርሃኑ እንዳለ ባርኩት ብለው እጨጌ ቴዎፍሎስ ቆመው ባረኩት። ይህ ሁሉ ሲሆን ብርሃኑ እየጨመረ እየፈካ ይሄድ ነበረ። እንዲሁኑ አድሮ ሲነጋ ከፀሐይ ብርሃን ጋር ተቀላቀለ። አፄ ዮሐንስም ወዲያው ግምጃ ድንኳንን ከውስጡ አስተክለው በስመ ሥላሴ ብለው ደብር አደረጉት። ቦታውን በዚያ ሁኔታ ካከበሩት በኋላ ወሎን በማስተማር 5 ዓመት ያህል የቆዩትን መምህር አካለ ወልድን በወሮ ሜዳ ለእርሶ ይገባል ብሎ ሾሟቸው። ለደብሩ መተዳደሪያም ሰፊ መሬትንና ገንዘብን ሰጡ። መምህር አካለ ወልድም የቅድስት ሥላሴ ስም በአንድ ቦታ ብቻ ከሚጠራ በየቦታው ይመስገኑ በማለት ለወሮ ሥላሴ ብቻ ተሰጥቶ የነበረውን በርካታ መሬት በማከፋፈል በተውለደሬ ወረዳ ብቻ በተለያዩ አጥቢያዎች 12 አብያተ ክርስቲያናትን አሰርተዋል። እነሱም ሞፋ ኪዳነ ምሕረት፣ ባፍታ ቶማስ፣ ገደራ ጊዮርጊስ፣ ቀጠጣዬ ተክለ ሃይማኖት፣ ቡቂ አቡነ ገብረ መንፈስ ቅዱስ፣ ሱሉላ ተክለ ሃይማኖት፣ ዘንጊታ ሚካኤል፣ ሐራ ማርያም፣ ሐራ መድኃኔ ዓለም፣ ዋሂሎ ተክለ ሃይማኖት፣ ቀጋ አምባ ጊዮርጊስ፣ አዱምበሄ ጊዮርጊስ ናቸው። ከዚህ በኋላ የወሮ ሥላሴ ደብር አዲስ በመሆኑ በየቦታው የተማሩ ካህናትና ዲያቆናት መምጣት ጀመሩ። በተለይም መምህር አካለ ወልድ መኖራቸውን ሲሰሙ ትምህርት ፈላጊ ተሰበሰበ። በዘመኑ ረሃብ በሆነ ጊዜ አፄ ምኒልክ ሶስ ገደል ከሚሰኘው መሬታቸው የሚመረተውን እህል ተማሪዎች እንዳይቸገሩ በማለት ለመምህር አካለ ወልድ ሰጥቷቸው ነበር። በዚህ የተነሳ ብዙ ሕዝብ በየጊዜው ወደ ወሮ ሥላሴ እየመጣ ደርጎ በመቀበል ይማሩ ነበር። ታላቁ ሊቅ አካለ ወልድም የቀለም ቀንድ ደናግላዊ መነኩሴ ነበሩ። የግል የሚሉት ገንዘብ ወይንም ቁስ ሀብትም አልነበራቸውም። ከነገሥታቱ በየጊዜው ከተሰጣቸው መሬት ሰፊ ገቢ ማግኘት እንኳን አይፈልጉም ነበር። ገንዘብ ላጠራቀም፣ ሀብት ላከማች ሳይሉ በደብሩ አካባቢ ላለውም ሆነ ከሩቅ ቦታ ለሚመጣ ሰው ሁሉ ልብስ ለተቸገረው ልብስ፣ ለተራበው እህል መስጠት፣ አቅመ ደካማ ድሆች እንዲረዱ ማድረግ የዘወትር ተግባራቸው ነበር። የመምህር አካለ ወልድን ቅድስናና ደግነታቸውን በተመለከተ አባ ገብረ ማርያም የሚባሉ የዋልድባ መነኩሴ የተናገሩት እንደ ምሳሌ ሲጠቀስ ይኖራል። አባ ገብረ ማርያም የተባሉት መነኩሴ
መጽሐፈ መነኮሳትን ከሌላው ቤት ቀጽለው ነበር። ከመምህር አካለ ወልድም ሊያደርሱ መጥተው መምህርን ብዙ ጊዜ አስተውለዋል። በኋላም በአድናቆት እንዲያው በከንቱ ብራና እናገላብጣለን እንጂ መጽሐፈ መነኮሳት ማለት የእርሳቸው ሰውነታቸውን ሁልጊዜ መመልከት ነው። አነጋገራቸው፣ አስተያየታቸው፣ አለባበሳቸው፣ አካሄዳቸው ለመነኮሳት ሌላ ትምህርት አያስፈልግም ነበር በማለት ተናግረዋል። ቦሩ ሥላሴ ቤተ ክርስቲያን የተተከለበት ቦታ ከተራራ ላይ በመሆኑ ውሃ እንደ ልብ አይገኝም። እንዲሁም የአካባቢው ሕዝብ የሚኖረው በገበያ ዙሪያ ስለነበረ ተራራውን በመውጣት በመውረድ ስለተቸገሩ ቤተ ክርስቲያን አሁን ወደሚገኝበት ቦታ ተዘዋውሯል። መምህር አካለ ወልድ በአብራ ወይም ደግሞ ቦሩ ሜዳ ሥላሴ ጉባኤ ዘርግተው ተማሪዎቻቸውን የዕለት ግብር እያበሉ እያጠጡ እያለበሱ ያስተምሩ ነበር። የአራቱ ጉባኤያትና የሐዲሳት የብሉያት የሊቃውንት መጻሕፍተ መነኮሳት በስፋት ይናገሩ ነበር። የቅኔና የጉባኤ ቤቶችም ነበሩ። በዚህ ሁኔታ ከ500 በላይ የሆኑ ተማሪዎች ከእሳቸው ጉባኤ ቀለብና ልብስ እየተሰጣቸው በአዳሪነት ይማሩ ነበር። በቦሩ ሥላሴ የነበሩት ያስተምሩ የነበሩ መምህራን እንደሚከተለው ተዘርዝረዋል። መጻሕፍተ መነኮሳት መጻሕፍተ ሊቃውንትን መምህር አካለ ወልድ የዘውትር ጉባኤያቸው ስለሆነ ታላላቆች ሊቃውንት መምህራን ወልደ ሚካኤል፣ አቡነ ይስሐቅ፣ አቡነ አብርሃም፣ አቡነ ጴጥሮስ፣ አለቃ ወልደ ማርያም፣ ሊቀ ካህናት መርሻ፣ መልአከ ብርሃናት ወልደ ተክሌ፣ አለቃ ገብረ መድኅን የሐረርጌው፣ መልአከ ብርሃን ጽጌ፣ ሌሎችም መምህራን የመምህር አካለ ወልድ ጉባኤ ከሰሙ በኋላ የራሳቸውን ጉባኤ ለማስተማር ወደየስፍራቸው ይመለሱ ነበር። በሊቃውንቱ መካከል በንባብና በትርጓሜ አካሄድ የተነሳ ክርክር ሲነሳ በታመነ ምስክርነታቸው እያብራሩ ይገልጹላቸው፣ ያስረዷቸው ነበር። አፄ ዮሐንስ ከሞቱ በኋላ መምህር አካለ ወልድ ከአፄ ምኒልክ ጥሪ ደርሷቸው አንኮበር ሄዱ። አፄ ምኒልክ አንኮበር የቅዱስ ሚካኤልን ማረፊያ ሰጥቷቸው ጥቂት ጊዜ ተቆይተዋል። እንደገና ቦሩ ሜዳ ከተመለሱ በኋላ አፄ ምኒልክ ለመክር እያስጠሯቸው 2-3 ጊዜ አዲስ አበባ መጥተዋል። መምህር አካለ ወልድ በሄዱበት ጉባኤው አይጓደልም ነበር። አዲስ አበባ መጥተው በቆዩበት ጊዜ እነ መልአከ ብርሃን ወልደ ዮሐንስ ጉባኤ ቀጽለዋል። ሊቁ አካለ ወልድ ዘንድ የተማሩትን ተማሪዎች ከብዛታቸው የተነሳ ይህን ያህል ነው ለማለት አስቸጋሪ ነው። ከደቀ መዛሙርቶቻቸው ውስጥ ከጳጳሳት አቡነ ይስሐቅ፣ አቡነ አብርሃም፣ አቡነ ጴጥሮስ ይገኙበታል። ሌሎቹም የታላላቅ አድባራት አለቆች፣ የገዳማት አስተዳዳሪዎች፣ ታላላቅ ሊቃውንትና መምህራን የሆኑ ቤተ ክርስቲያንን አገልግለው ያለፉ እጅግ ብዙ ታላላቅ የቤተ ክርስቲያን ሊቃውንት ያፈሩ በርካታ ናቸው። መምህር አካለ ወልድ እስራኤልም ሂደው ቅዱሳት መካናትን መሳለም የዘወትር ምኞታቸው ነበር። ጊዜው ሲደርስ አፄ ምኒልክ ተሰናብተው በምጽዋ በኩል ለመሻገር ወደ ትግራይ ሄዱ። በወቅቱ የትግራይ ገዢ የነበሩት ሉል ራስ መኮንን መርከብ በመጣ ጊዜ እነግርዎትና መንገዶን ይቀጥላሉ ብሎ አባ ገሪማ በሚባለው ገዳም ሰጥቷቸው በዚያ ጥቂት ቆዩ። ልዑል መኮንን ነገ ከነገ ወዲያ ይሄዳሉ እያሉ 6 ወር ያህል አቆዩአቸው። እውነተኛው ምክንያት ግን አብዛኛውን ጊዜ ልዑል ራስ መኮንን የመጻሕፍት ምስጢር እየጠየቋቸው የተረጉሙላቸውና ያብራሩላቸው ነበረ። በዚያም ምክንያት በጣም ያከብሯቸውና ያፈቅሯቸው ነበርና እንዲቆዩላቸው ነው ይባላል። ከዚህ በኋላ የዜና ማርቆስ መምህር ወልደ ሚካኤልን የአንኮበሩን ኋላም መነው ደብረ ዳሞ መጽሐፈ መነኮሳትን ያስተምሩ የነበሩትን መምህር ገብረ ማርያምን፣ መምህር አምደ ሥላሴን የሐይቅ እስጢፋኖስ ገዳማ በምኔት አባ ወልደ ዮሐንስን የወንድማቸውን ልጅ መላከ ፀሐይ ተክለ አቢብንና አቶ ኃይሉ ተክለ ማርያምን ይዘው ወደ ኢየሩሳሌም አቀኑ። በቅድስት አገር ኢየሩሳሌም ቅዱሳት መካናትን እየዞሩ ተሳልመው አብይ ጾሙን በመካነ ቀራንዮ ከርመው ወደ አገራቸው ተመለሱ።
ደሴ ከተማ በገቡ ጊዜ የአካባቢው ሕዝብ እስላም ክርስቲያን ሳይል በጠቅላላ በአንድነት ተሰብስበው በክፉ ቀን ከጎተራ እህል እያወጡ ለሁሉም ሰው ያከፋፈሉ ሰው እንኳን ደህና መጡ ብለው በደስታ ተቀበሏቸው። ብዙ የእስልምና እምነት መሪዎች ይህ ሰው የአላህ ሰው ነው፣ ማተብ ይኑረው አይኑረው አናውቅም፣ ብቻ እርሱ የሚጠላ ሐራም ነው፣ ቢሞትም ክርስቲያንና እስላም በአንድነት ዛውያ ወይም ደግሞ ጸሎት ሊያደርጉለት ይገባል ብለው የእንኳን ደህና መጡ ምስጋና ማቅረባቸውን የሐይቅ ገዳም አበምኔት አቃቢ ሰዓት መምህር አምደ ሥላሴ ስለ ጉዟቸው በጻፉት ማስታወሻቸው ተመዝግቦ ተገኝቷል። ከበዓታቸው ቦሩ ሜዳ ሥላሴ በገቡ ጊዜ ጉባኤው በጣም ተስፋፍቶ ስላገኙት እግዚአብሔርን አመሰገኑ። መምህር አካለ ወልድ ከቤተ ክርስቲያን አስተዳደር መምህርነቱ ሥራ ጋር በነገሥታቱና በባላባቱ መካከል አለመግባባትና ግጭት ሲፈጠር ሽምግልና የተጠሩ ያስማሙ ነበር። በአንድ ወቅት ንጉሥ ሚካኤልና ራስ ወሌ በግዛት ወሰን ተጣልተው በነበሩበት ጊዜ እንዲያስማሟቸው እቴጌ ጣይቱ የጻፉላቸው ደብዳቤ እንዲህ ይላል። የተላከ ከእቴጌ ጣይቱ ብርሃን ዘኢትዮጵያ ይድረስ ለመምህር አካለ ወልድ። ሕመምዎን እንዴት ሆነዋል? ዛሬ አልተሻሎትም? እኔም በእግዚአብሔር ቸርነት ጤናዬን ደህና ነኝ፣ ምንም የለብኝም። ነገር ግን በራስ ሚካኤልና በራስ ወሌ መካከል የገባውን ሰይጣን እንደ ወትሮ በጣም ጠንክረው ክንፉን ሰብረው እንዲያስማሙልኝ ይሁን አደራውን አባቴ። ለሁሉም ነገር እርሶን የሚረዱ የሚያስማሙ ሰዎች በማለዳ ሰኞ ተነስተው ይመጣሉ። ሚያዝያ 21 ቀን 1902 ዓ.ም ተጻፈ። መምህር አካለ ወልድም ከመምህር ወልደ ጊዮርጊስ ጋር ሆነው በሁለት ባለቦታዎች ወይም ገዢዎች መካከል ግጭት እንዳይፈጠር ማድረጋቸው ይናገራል። ግርማዊ ቀዳማዊ ኃይለ ሥላሴ አልጋ ወራሽ በነበሩበት ጊዜ በሰኔ ወር 1912 ዓ.ም ለመምህር አካለ ወልድ መጻሕፍተ መነኮሳት ንባብና ከነትርጓሜያቸው ተዘጋጅቶ ቢመጣልኝ ይህን የመሰለ የመንፈሳዊ ጽሑፍ ሥራ ማተሚያ እንደሆን ባስመጣሁት የጽሕፈት መኪና አሳትመን ለገዳማቱ ለመስጠት ይቻል ነበረ ብለው ደብዳቤ ላኩባቸው። እርሳቸውም እንዲህ እኛ ችላ ብንል እግዚአብሔር ይፈርድብናል በማለት ትርጉሙን ለመስራት ተነሱ። ቦሩ ሜዳ ሆነው ለመስራት የማይመቻቸው ሲሆን ጸጥ ወዳለበት ስፍራ ሐይቅ እስጢፋኖስ ገዳም ወርደን እንጀምረውና ፍጻሜውን እግዚአብሔር ያውቃል ብለው ሊቃውንቱን አስከትለው ወረዱ። የትርጓሜውን ሥራ በሐይቅ እስጢፋኖስ ገዳም ሆነው እንደጀመሩት ታመሙ። ሕመማቸው ስለጸናባቸው ወደ ቦሩ ሥላሴ ሲመለሱ ሊሻላቸውም አልቻሉም። በተወለዱ በ88 ዓመታቸው በኅዳር 9 ቀን በ1912 ዓ.ም አረፉ። አጽማቸው እያስተማሩ ሲያገለግሉበት በኖሩበት ቦታ ቦሩ ሜዳ ሥላሴ ቤተ ክርስቲያን አርፎ ይገኛል። እኚህ ታላቅ የቤተ ክርስቲያን ሊቅ መምህርና አባት በቦሩ ሜዳ ሥላሴ ባቋቋሙት የአብነት አዳሪ ትምህርት እጅግ በርካታ ሊቃውንት አፍርተዋል። እነዚህ ታላላቅ ሊቃውንት ሌሎች በርካታ ሊቃውንትን ቤተ ክርስቲያንን ተክተዋል። ሊቁ አካለ ወልድ የመሠረቱን ታላቅ የአብነት ትምህርት ቤት እስካለንበት ትውልድ ድረስ አእላፍ ተማሪዎችን የቤተ ክርስቲያኒቷን ትምህርት ሲማሩበት ቆይተዋል። መምህር አካለ ወልድ በሕይወታቸው ዘመናቸው ያጻፏቸውንና ያሰባሰባቸውን እጅግ ብዙ ድንቅና ጥንታዊን የብራና መጻሕፍት ዛሬም በቦሩ ሥላሴ ደብር ይገኛሉ። እንዲሁም ነገሥታቱና መሳፍንቱ በየወቅቱ የሰጡትን የወርቅ፣ የብር፣ የነሐስ መስቀሎች፣ ጽዋዎች፣ ሌሎችንም ጥንታዊ ንዋያተ ቅድሳት፣ አልባሳትና ቅርጻ ቅርጾች አሉ። እነዚህ ንዋያተ ቅድሳት ጥንታውያን ቅርሶች እንዲሁም መጻሕፍት ተቀምጠው የሚገኙት የመምህር አካለ ወልድ አጽም ባረፈበት በንግሥት ዘውዲቱ መልካም ፈቃድ በተሠራ መቃብር ውስጥ ነው።